መብራት ሲጠፋና ሲበራ እንደዚህ አይነት ነገር አለኝ ብሎ ያለኝ ክላይንቱ ላለ ቶሎ መጨረስ ብዙ አይነቶች አሉ። የመጀመሪያው ቶሎ መጨረስ አኳየርድ የሚባለው ነው። የማለት አንድ ወንድ ስትሮንግ ሆኖ ነው የጀመረው። የመጀመሪያ ግንኙነት ላይ ጠንካራ ነበረ። በሰዓቱ ቆይቶ ነበር የዘር ፈሳሽ የሚያፈሰው፣ ግን ቀስ እያለ ደቂቃው እየቀነሰ ከአንድ ደቂቃ በታች እየሆነ ሲመጣ አኳየርድ እንለዋለን። ሁለተኛው ሲቹዌሽናል ይባላል። ሲቹዌሽናል ማለት አንዳንድ ወንዶች ቶሎ መጨረስ የሚኖራቸው ጊዜ አለ፣ የማይኖራቸው ጊዜ አለ እና በብዙ አይነት ነገሮች ይለያያል። መብራት ሲጠፋ እና ሲበራ እንደዚህ አይነት ነገር አለኝ ብሎ ያለኝ ክላይንቱ ላለ ጠጥተዋል ወይ አጭሰዋል ወይ የዛን ጊዜ ሳይኮሎጂካሊ እንዴት ናቸው፣ በስራ ላይ ስትረስ አላቸው ወይ፣ ምን አይነት ሴት ነው አጠገባቸው ያለችው የሚባለው ነገር በሙሉ ማተር ያደርግላቸዋል። ስለዚህ በአንዳንድ ሲቹዌሽን ላይ ቶሎ መጨረስ ይኖራቸዋል፣ በአንዳንድ ሲቹዌሽን ላይ ደግሞ ቶሎ መጨረስ አይኖራቸው ማለት ነው። ሶስተኛው ሰብጀክቲቭ የሚባለው ነው። ሰብጀክቲቭ የሚባለው ምንድን ነው? ከጓደኞቹ ጋር ሲያወራ የእሱ የሚጨርስበት ደቂቃ ትንሽ ስለሆነ ሜቢ ደግሞ ከፓርትነሩ ወይም ከሚስቱ በፊት ስለሚጨርስ አንድ ደቂቃ በታች የሚለውን ሳይንቲፊክ የሆነ ዴፊኒሽኑን አያሟላም፣ ግን ቶሎ መጨረስ አለብኝ ብሎ ወደ ሆስፒታል ይመጣል ማለት ነው። ስለዚህ ስትረስ ይፈጥርበታል፣ ያ ነገር በጣም ያስጨንቀዋል። ከዛ በኋላ ቶሎ መጨረሱ በስትረስ ምክንያት የሚመጣ ነገር መሆን ይጀምራል ማለት። አብዛኞቹ ክላይንቶቼ ከሶስቱ አንዱ ነው ቶሎ መጨረስ ያለባቸው። እንደዚህ አይነት ካለ ማለት ነው መታችሁ መታየት አለባቸው። ሆርሞን ላይ ችግር አለ። ከዛ ሆርሞን ላይ ችግር ካለ እነሱ ነገሮች እናስተካክላለን። ከሌለ ደግሞ ምንሰጣችሁ መድኃኒቶች አሉ፣ ፕሮቶኮል አለው ትሪትመንቱ ማለት ነው። ሶስቱ አይነት የጠቀስኳቸው አይነት የቶሎ መጨረስ አይነቶች ካሏችሁ ማለት ነው መመርመርና መታከም ያለባችሁ ነገር ነው ማለት ነው። ባዮ ላይ ባለው ቴሌግራም ሊንክ እየገባችሁ ቀጠሮ ማስያዝ ትችላላችሁ። ዛሬ ደግሞ በጣም በብዛት ያገኘሁት ነገር ምንድን ነው? ላይፍ ሎንግ ፕሪማቹር ኢጃኩሌሽን የሚባል ነገር ነው። ላይፍ ሎንግ ፕሪማቹር ኢጃኩሌሽን ወይም ላይፍ ሎንግ ቶሎ መጨረስ ማለት አንድ ወንድ ከመጀመሪያ ግንኙነቱ ጀምሮ ሐኪም ቤት እስኪመጣ ድረስ ያለው ግንኙነት በምንም አይነት ሲቹዌሽን ሆነ በማንኛውም ሴት ትሆን በምንም አይነት የቶሎ መጨረስ ችግር አለበት። ቶሎ ሳይጨርስ ያደረገው ሴክሹዋል ኤክስፒሪየንስ ትዝ የሚለው ሴክሹዋል ኤክስፒሪየንስ አይኖረውም ማለት ነው። የዚህ አይነት ፕሪማቹር ኢጃኩሌሽን ብዙ ጊዜ የሚታየው ወጣቶች ላይ ነው። ገና ሴክሹዋል ኤክስፒሪየንሳቸውን እየጀመሩ ያሉ ወጣቶች ላይ ነው፣ ወይም አዲስ የተጋቡ ባለትዳሮች ላይ ነው። መድኃኒት ምናምን ከማስጀመራችን በፊት ስትረሱ ምናምን ሳይኮቴራፒ ያስፈልገዋል። ከዛ በኋላ ሴክስ ቴራፒ ያስፈልገዋል። ሳይኮሎጂስቶች ያስፈልጉኛል ማለት ነው። እንደዚህ አይነት ነገር የምትሰሩ ሳይኮሎጂስቶች ካላችሁ አብረን እንድንሰራና ለክላይንቶቼ መፍትሄ እንስጣቸው ብዬ እላለሁ። ቴንክ ዩ።